ከሚሪንዳ ጋር የተገናኘ የተለያየ ነገር ፌስቡክ ላይ ማህበራዊ ድረገጹ ላይ ሲጻፍ ነበረ። በዚህ ጉዳይ ላይ ፔፕሲም መግለጫ አውጥቷል። እስኪ እናውራ። መጀመሪያ የተባለው ነገር ምንድነው? ከዛ ጎን ለጎን ደግሞ እውነታነት አለው ወይ? ፔፕሲ ከሳለው ማለቱንም ሰምተናልና ማንን ነው የሚከሰው? አንድ ላይ እንስማው እስኪ። ቴንክ ዩ። በቅድሚያ ኃላፊነት ተሰምቷችሁ ይህን ዕድል በመስጠታችሁ ከፍ ያለ ምስጋናዬን በራሴና በኩባንያችን ስም ማቅረብ ፈልጋለሁ። እሺ። በመቀጠል እንዳልከው የተጠቀሰው የሐሰት ዘገባ በፌስቡክ እሱም ቅጥፈት፣ እሱም ሐሰት እና የፔፕሲን እና የሚሪንዳን ወይም ኩባንያችንን ዝናና ስም ለማጉደፍ የተቀነባበረ ሴራ መሆኑን በተጨባጭ አረጋግጠናል። ልታረጋግጠን እንድትችል እናደርጋለን። ለምሳሌ አንዱ ማረጋገጫ እዛ ላይ ከቀረበው ዘገባ 8 ሰዎች ዘውዲቱ ሆስፒታል ሚሪንዳ ጠጥተው መሞታቸው ተረጋገጠ የሚል ነው። አስቡ። በጣም የሚያሳዝን ነገር ነው። ጤናማ ሰው ካሉ አይመስለኝም። አለበለዚያም ሌላ ቅድም እንዳልኩ የተቀነባበረ ሴራ አለ ማለት ነው እንጂ ይሄን ነገር ወዲያውኑ እኛ ለማረጋገጥ ጥረት አድርገናል። ከተካሽ ሆስፒታል መረጃ እንዲሰጡን ይሄ ነገር አጋጥሞ እንደሆነ ለማረጋገጥ ጥረት አደረገን። ባደረግነው ጥረት ምንም አይነት ነገር ያላጋጠማቸው መሆኑን ቁጭትና በሀዘን ጭምር የሚገለጹልን እና ዘውዲቱ ሆስፒታል ይህን ማረጋገጫ ሰጥቶናል። ይህንን እስከምናገኝ እኛ መግለጫ አልፈልግም ነበር። በተረፈ መሆን ለስላሳ መጠጥ ኢንዱስትሪ ያው ህዝባዊ ኃላፊነት፣ ሀገራዊ ኃላፊነት ያለበት ኩባንያ እኮ ነው። ታውቃለ ያው የተለያዩ አጋጣሚዎች ይህንን ማረጋገጥ ይችላል። ህዝባችንም ይችላል ታውቀው ነው እና በዚህ ምክንያት ይህን ሐሰት ዜና ያቀረበውን በድሬቲው አስመስሎ ነው የቀረበው። ነገሩ ድሬቲውም አይደለም። ድሬቲው መግለጫ ተጠቅቀለ እናስባለን። ጉዳዩን ወደ ህግ ለማቅረብ እየሰራ ነው። ወደ ህግ ለማቅረብ የሐሰት ወሬ ያስተላልፈውን አካል ያቀባበለውን አካል ይቅርታ የጠየቀበት ጉዳይ ነው። ይህም ሆኖ ግን በተጨማሪ ይህን ማስተባበሪያ ስራ መስራት ብቻ ሳይሆን ጉዳዩን በተመሳሳይ ድርጅቶችም እንደዚሁ ትምህርት እንዲሆን ጉዳዩን ወደ ፍርድ ቤት ለማቅረብ መሰናዶ ላይ ነው። ስለዚህ ተጨማሪ መግለጫ እድል ከሰጣችሁም ስቱዲዮቹ ድረስ ቀርበን ለመስጠት አቅደናል። በእኔ በኩል አሁን ሊገልጽ የምችለው ይህንን ነገር ነው። እሱ ሐሰት ነው። ህዝባችንን ለማደናገር የሚሪንዳ ተጠቃሚ ለማደናገር የተቀነባበረ ሴራ ነው። የብዙዎቹም ጥያቄ ነበረው። ለምሳሌ እንደዛ ነገር ሲያጋጥም ቤተሰብ ማግኘት ይቻላል፣ የሆስፒታል መግለጫ ማግኘት ይቻላል፣ ብዙ ነገሮችን ማግኘት ይቻላል በማስረጃነት። እዛ ቦታ ላይ የተጠቀሰ ነገር የለም። በደፈናው የሚለው ቀደም ሲል ያሉትን አይነት ነው። ሐዋሳም የሚል ነገር አይቻለሁ። እዛስ የማጣራት ነገር አድርጋችኋል? ያ አሁን የሁለት ሐዋሳ ፕላንት አለ በነገራችን ላይ። እሺ። እና ትልቅ የገበያ ማዕከላችን ነው። ሚሪንዳ ገበያውን እየመራበት ያለ ቦታ ላይ ነው። የተመረጠበትም ስትራቴጂካሊ ይህንኑ ድርሻችንን ለማሳነስ ወይም ደግሞ ችግር ለመፍጠር ነው። አዲስ አበባም ዘውዲቱ ሆስፒታል የተሰጠው አዲስ አበባ ማለት ትልቁ የገበያ ማዕከላችን ነው። ዘውዲቱ ሆስፒታል ወዲያውኑ እኛ ባለብን ኃላፊነት እውነት ነው እውነት አይደለም የሚል መጠየቅ ነው ያቀረብነው። በዜናው ላይ ለምሳሌ እኔ ያየሁት አለ አቶ ሳብር አህመድ የሚባሉ ሰው ስማቸው ተጠቅሷል። አቶ ሳብር አህመድ እዚህ ሆስፒታል ውስጥ በጭራሽ የማይታወቁ ሰው እንደሆኑና በዚህ ስም የሚጠራ ሰራተኛም እንደሌላቸው ነው ጭምር ነው ገልጽ ያስረዱ ነው። የዘውዲቱ ሆስፒታል ይህ ማረጋገጫ አለን። ይህም በአስፈላጊ ጊዜ ልናቀርብላችሁ እንችላለን ወይም ልናስተላልፍላችሁ እንችላለን። ይህ ከዘውዲቱ የተገኘ መረጃ ነው። በዚህም ነው እኔ አሁን ማናገር ነው ጉዳዩን ወደ ህግ ለማቅረብ ስላሰብን ለጊዜው ከዚህ በላይ የሚፈልገው ነገር ያለ ማለት ነው። እኛም ዘውዲቱ ለማጣራት ጥረት አድርገን ነበር። የተባለው ነገር ምን ያህል እውነት ነው? ተመሳሳይ ነገር ነው ያገኘ ነው። ምንም አሁን የተባለው ነገር ፌስቡክ ላይ ወጣ እንጂ በተጨባጭ የሚቀርብና ገሌ ገሌ የሚባልበት ነገር አይደለም። እና ያው ከላይም እንደተገለጸው ፔፕሲ ስም የማጥፋት ነገር ነው፣ ፈጽሞ እውነት የለውም እና ጉዳዩን ወደ ክስ ወስደዋለሁ እያለ ነው። ግን ወደ ክስ የሚወስዱት ከሆነ ይህንን ድርጊት የፈጸመውን ድርጅት አውቀውታል፣ ለይተውታል ማለት ነው። እንግዲህ ምንድነው በተቻለ መጠን
አሁን ሊንክ ያደረገው የቆየ ዶክመንት ነገር አግኝተናል። ከዚህ በፊትም እዚህ የዛሬ ስንት ዓመት እዚሁ አይነት በሽተኛ የሆነ እንትን ያወጣ ነው ይባላል። ለማንኛውም ተቋማቱ በሚመለከተው ተቋም ክትትል እያደረግን ነው ጫፉ ላይ ማለት ነው። ስለዚህ እሱን እያደረግን ነው። ነገር ግን አሁን ማቀባበሉ ላይም ጭምር ተባብረው ሶርሱን በደንብ ሳያረጋግጡ የሚዘግቡ ዘገባዎች ካሉ እነሱን ጭምር አለብን። ወደ ህግ ጉዳዩን እያቀረብን ስለሆነ ሊታገሱ ይገባል ማለት ፈልጌ ነው። አቶ ማሩ ለማ በፔፕሲ ማርኬቲንግ እና ትሬድ ኦፊሰር ስለ ጉዳዩ ለታዲያስ አዲስ አድማጮች በቂ ማብራሪያ ስለሰጡ ከልብ እናመሰግናለን። በጣም አመሰግናለሁ። እኔም ፔፕሲ ከሳለሁ አለ ማለቱን ነግረን ነበረ። የብዙዎች ጥያቄ ብዙዎች እንግዲህ ተከታታይ ከትናንት ጀምሮ የመጣ ጥያቄ መልስ እንዳገኘ ተስፋ እናደርጋለን። አቶ ማሩ እንዳሉት ከሆነ እንግዲህ ሁሉም ነገር ፈጠራ ነው። አንዳንዴ እንደዚህ ነገሮች ሲነሱ እንደው በዚህ አጋጣሚ በተለይ የፌስቡክ ዓለም ማንን ሊያጠቃበት የሚችልም ስለሆነ መቼ የት ማን እንዴት እንደዚህ የሚብራሩ ነገሮችን ካልያዘ እና ደግሞ የሚታመን የመገናኛ ብዙሃን ካልሆነ ነገሮችን ቆም ብሎ እንደ ይሄ ነገር ሊሆንም ላይሆንም ይችላል ብሎ ማሰብ። ሌላው ምንድነው ምናልባት የዘውዲቱ ሆስፒታል ስም ተጠቅሷል። 8123 ዶላር አድርጎ የዘውዲቱን መቀበል። ዘውዲቱ ራሱ ሆስፒታሉ ያለው መሀል ከተማ ነው። ሄዶ ማጣራት አንድ ሰው ራሱም ሊያደርገው የሚችል ይመስለኛልና ከዛ አንጻር ዘገባውንም ስታዩ ለምሳሌ ሟቾች ፎቶ ኦር የቤተሰብ ሀሳብ ምንም ነገር የለውም። የሟች ቁጥር ብቻ ነው የሚገልጸውና ሁለተኛ ሚዲያዎችን መለየት ማለት የምታምናቸው ሚዲያዎችን ለይተህ ማስቀመጥ ነው። ይሄን እነዚህ ካወሩት እውነት ነው ለየራስ ጀጅመንት ይኖራል። አሁን አንዳንዴ ወደ ስፖርት ላምጣልህና ትልልቅ ሚዲያዎች ሲያወሩት እንጠብቃለን። አንዳንድ ወሬዎች ይወጡና እንሰማቸውን የሆነ ጋዜጦች ታብሎዶች ያወጡታል። ያ ወሬ ምናልባት አንዳንድ ባዶ ምንም ነገር ላልኖር ይችላል። ትልልቆቹ ሚዲያዎች እስኪያወሩት ያን ነገር ተጠብቅና ትልልቆቹ ሚዲያዎቹ ካወርተውታል እውነት ነው ማለት ነው ነገር ብለህ ታነሳለህ። ለምሳሌ እኔ ቬርዲ የሚባል ተጫዋች አርሰናል ተባለ የሚል ነገር ሰምተን ነበር። ግን በኋላ ትልልቆቹ ሚዲያ እስከተጠብቅ ገና ንግግር ላይ ነው ያለው የሚል ነገር ታገኛለህ። አሁን ዛሬ እንኳን የወጣ ነገር ላሳይ። ዴሊ ኤክስፕሬስ የሚባል ሚዲያ ማህሬስ በቃ ከአርሴናል ጋር ንግግር እያደረገ ነው የሚል ነገር ይዞ ወጣ። ዴሊ ሚረር የሚባል ጋዜጣ ደግሞ ኧረ ገና ምንም ንግግር አልጀመረም የሚል ነገር ይዞ ወጣ። በአንድ ሰዓት የወጡ ጋዜጦች ናቸው ይዞት የወጡት ወሬና እንዲህ አይነት ወሬዎች አሉ። እና በተለይ ፌስቡክ ላይ ሲሆን ደግሞ ሰዎች እንደ ፍላጎት እንደ ልባቸው የሚጽፉበት ቦታ ነው። ሁሉም ሰው የራሱን ዝም ብሎ የተሰማውን ነገር የሚጽፍ ነው። አሁን ቅድም ከኢንተርቪው ለመረዳት እንደሞከርኩት ደቡብ አካባቢ ፔፕሲ ሚሪንዳ ገበያውን በጣም በስፋት የሚመራ ድርጅት ነው እየመራም ነው ያለው ገበያውን። ስለዚህ እሱን እንዴት እናስቆመው ብለው ያሰቡ ሰዎች ሁለት ሰዎች አንድ ሰው ወይ ደግሞ የሆነ ተቋም ሊሆን ይችላል እንደዚህ አይነት ነገር ጻፈ። እዚህ ቤት ልጅ ልታጠጣ ስትል ዝቅጥጥ ይልሃል ማለት ነው። የሰማኸው ትንሽ ወሬ ያለቻ ያንን ደግሞ ላጣርቶ ሊነገር የሚችል ደግሞ ተቋም የለም። አሁን እኛ እንዳደረግነው እንደዚህ ፔፕሲ ጋር ደውለህ ምንድነው ያልነበረባችሁ ችግር እውነት ነው ወይ ብለህ ወደ ሚዲያው ታመጣና ደግሞ አጣርተህ ለህዝቡ ትነግረዋለህ። ሰው ብቻ በቀላሉ የሆነ ነገር እንደዚህ እኮ ተባለ ሲባል እምን ነው የሚያደርገው ማለት እንደዚህ ተባለ ብሎ ያን ነገር ማቆም በቃ ስለሌለ ነው። የሆነ የሚያምነው አካል የለም ማለት ነው። እንደ ነገሮች ሲፈጸሙ የሚነግረኝ አካል የለም ብሎ ስለሚያስብ ነው የሚነገረውን ሁሉ ማመን ይጀምራል። ግን የሆነ አንድ አካል እኔ ያለውልህ አሁን አሜሪካ ስቴት ኤፍ ምናምን የሚባል አንድ ድርጅት አለ። ይሄ ምግብና መድኃኒት ቁጥጥር የሚባል የአሜሪካ ድርጅት አለና እሱ ካመነበት በቃ ብለው ያስባሉ። እሱ ካላመነበት አይወጣም አንድ ነገር ነው የሚባለው። ብዙ ፊልሞች ላይም እንደዚህ ነገሮችንም ስንመለከት ማለት ስለዚህ የሆነ ነገር ሲመጣኛ ጋር እንትና እኮ ፈቅዶለት ነው የሚያመርተው እንትና እኮ ተቆጣጥሮ ታቁማለሁ። ስለዚህ እንደዚህ ነገር ስትሰማ የሆነ አካል ኃላፊነቱን ይወስድልኛል ብለህ ታምናለህ ማለት ነው። የማመን ነገር ስታነሳው እንኳን አይደለም እንደዚህ አሁን ፌስቡክ ማጀው ሰው እኮ ዜና ሁሉ በቃ በፌስቡክ ሁሉ ነገር እዛው ላይ ጨርሷል። ምንም ነገር አንዳንዴ በጣም ይገርማል። በፊት እኮ ብዙ ሰው ወሬ የሚጠብቀው ከመገናኛ ብዙሃን ነበር። አሁን እኮ ለመገናኛ ብዙሃን ወሬ የሚነገር ህዝብ በስቷል። ከዛ ውጪ ማመን አለማመን በሚለው ሲወርድ ሲዋረድ የመጣ ነው መስለኝ። ለምሳሌ አይደለም ፌስቡክ ምናምን ቀርቶ ለምሳሌ ሸገር ዝም ብሎ አድርጎ አሁን ከጧቱ 4 ሰዓት ነው ቢል 3 ሰዓት ላይ ማለት ነው 1 ሰዓት ልዩነት ነው። አስብ ሰዓት የምን ሆነ እንጂ የሚለው ሸገር ተሳሳተ አይደለም ገብቷል። ይሄ ማለት ነገሮችን አሁን እሱ ጋር ለምሳሌ ልክ እንደ አይነት ወሬዎች ሲወጡ ቢያይ ማለት ነው ይሄ ነገር እንዴት ሊሆን ይችላል እንትናስ ሊያደርግ ይሄ ማገናዘብ ነገር የለም። ማቀባበል ወዲያው ነው ብሎ ነገሩን እውነት ለማድረግ መጣረም ታያለ እና
ለምሳሌ አሁን እንደ ጀሶ አይነት ነገር የፖሊስ ፕሮግራም ላይ የሚቀርብ ነገር ይመስለኛል። ባለፈውም እንደዚሁ ሌላ የለስላሳ መጠጥም ኢትዮጵያ ውስጥ እንደተደረገ አድርገው እያሸጉ የሚሸጡ ሰዎች ተብለው ኢትዮጵያ ውስጥ እንደተሸጠ አድርገው ከአሁን በፊትም ያቀረቡበት ነገር አለ። ያን ሲጣራ ህንድ ነው። እንዲህ ቆም ብሎ የማሰብ ነገር ቢኖር ወሬው እንደተወለደ እንደተፈጠረ መቆም ይችል ነበር። አዎ ፌስቡክንም ስትመጣ አሁን የግድ ያንተን የኔ ፕሮፋይል ይሄ ነው ብለህ መናገር አለብህ ማለት ነው። ካለበለዚያ የራሳቸውን ፌስቡክ ክሬት የሚያደርጉ ሰዎች አሉ። ከዛ የሚፈልጉትን ዜና ያለ ኃላፊነት ማለት ነው። ያ ሰው እንደሆነ አይታወቅም። እኔ ልንገርሽ ሰይፉ በኤቢኤስ 27 አለ። ስለዚህ አሁን ስላንተ እንኳን ማለት ነው ወይ ሰይፉ እስቲ ለሚስቴና ለልጄ ስንት ላይክ አላችሁ ብሎ ፖስት አደረገ ምናምን ይሉሃል። ገባህ? እኔ አይደለሁም አንተ አይደለህም፣ ግን ያንተ ፔጅ ነው የሚመስለው። ያንተ ፕሮፋይል ፒክቸር ያንተ ፒክቸር ነው ውስጥ ፖስት የምታደርጋቸው ነገሮች ዜናዎች ምናምን ናቸው። ግን አንዳንዴ እኔ ንገርሽ እንደው አንዳንዴ ዝም ብዬ እንደው 10 ምናምን ደግሞ ሰይፉ ፋንታውን የሚል አለ እና በጣም የገረመኝ አንዱ ለኔ ላከልኝ ፍሬንድ ሪኩዌስት በሰይፉ ፋንታውን ለሰይፉ ፋንታውን እና መጣ እና አሁን ይሄን ሰው ይልቀበለውና እና አንዳንዴ ምን አለ መሰለህ ራሱ ይሄ ነገር ቴክኖሎጂው ለበጎ ካሰብከው በጎ ነው። መረጃ የምትለዋወጥበት ብዙ ዕውቀት የምታገኝበት ነው። ለክፉና ለመጥፎ ልጠቀምበት ካልክም እኔ አጻቃለሁ ከአንገት በላይ ፎቶሾፕ ተጠቅሞ ለነች ልጅ አስፈራርቶ ፖሊስ የተያዘ አንድ ጉዳይ እንዲህ ልትጠቀምበት ይችላል። አንዳንዴ አሁን ታደሰ የሚሉ 2 ፔጆች አሉ ፌስቡክ ላይ ያሉ ፔጆች አሉ። አንደኛው ወደ 105,000 ያለው አለ፣ አንደኛው 60 ምናምን ሺህ ያለው አለና ሁለቱንም ለፕሮግራሙ ካላቸው ፍቅር አንጻር ነው ልጆቹ የከፈቱት። አንዳንዴ የሚተላለፉ መልእክቶች የኛ አይመስሉ ማናቃቸውም ነገር ይሆን እንደዚህ ብላችሁ ፖስት አድርጋችሁ ነው የሚባል ነገር ይመጣ። በኋላ ላይ ነው እንግዲህ አሁን ወደ 105,000 የደረሰው ልጅ ኤፍሬም ይባላል አግኝተን እንደዚሁ አስተዳደር አብረን እንዴት ልንሰራ እንችላለን ብለን አግኝተን እየተቆጣ ኤዲት እያደረግነው የሚተላለፍበት መልእክቶች እንዲሆኑ አደረግን። የኛ አደረግነው 105,000 ያለው ማለት ነው። 60,000 ያዘው ግን አሁንም የኛ አይደለም። አድማጮች እንዲያውቁ ፈልገው የኛ አይደለም። ልክ ተወሳይ ግን ይሄኛው ፒክቸሩን ሲቀየር ያኛው የሚቀየረው። ስለዚህ እሱም ልጅ እንግዲህ ናና አድሚኑን አብረን ሼር አድርገን የኛ አድርገንህ ልንቀጥልበት የምንችል እድል አሁንም እናመቻችን። ሌላው ምን አለ መሰለህ አሁን ስምህን ይወስዱና ለምሳሌ ዝም ብዬ እንደው ምሳሌውን ስላመጣ ነው ሰይፉ በኤቢኤስ ዋናው 108,000 ላይክ ነው ያለው። ዋናው እኛ ማኔጅ የምናደርገው እኛ የምንቆጣጠረው 180,000 ደግሞ አለ እኛም የምንቆጣጠረው። አስቢው ከዋናው በላይ ነው። ምንም አትቆጣጠሪው። የራሱን ነገር ያደርጋል። የሆነ ነገር ፖስት ያደርግና ያሰድብሃል። ከእምነት አንጻርና ከፖለቲካ አንጻር ይሄ ያንተ እምነት ያልሆነው ነው። ባለፈው ባንተ ስም አሁን አንድ ወደ ዲያስፖራ ላይ የሆነ መልእክት ተላልፎ ነበርና በጭራሽ ሊሆን እንደማይችል ታደሳደስ ለደጋግመን ስንናገረውም ነበር። አንዳንዴ እንደዚህ ሊያጋጩ የሚችሉ ነገሮችን ሆን ብለው መጻፍ የሚወዱና የሚመርጡም ልጆች አሉ። በስም እንደዚሁ የኔ እንደውም በዚህ አጋጣሚ መናገር የምፈልገው ማለት ነው ለኔም ፍሬንድ ሪኩዌስት ልኮልኛል። ጸገነት ብሎ ከፈተና ይሄ ከቨር ፒክቸር አደረገ የሰርግ ፒክቸር አደረገና በአጋጣሚ ከጸገነት ላቀጋ የተነሳ ነው ፒክቸር አለና እሱን አድርጎ ብዙ ተከታዮች አሉት። ብዙ የማውቃቸው የኔ ጓደኞች የሱ ተከታዮች ናቸውና አንዳንዴ ሃይማኖታዊ ነገሮች ፖለቲካዊ ነገሮች ፖስት ያደርግና ማውቃቸው ልጆች እንደ ጸጊ ምናካሽ ምናምን ብሎ ከስር ኮሜንት ያደርጋሉና ይገርመኛል። ጸጊ የሌለው በኔ ለምሳሌ ምንም ላይክ ስለሌለው የኔ ፔጅ እውነት እኔ በዚህ አጋጣሚ እንደው እና ምናልባት አሁንም ይሄን ያስወራን ፔፕሲ ነው። ፌስቡኩ ማህበራዊ ድረገጹ በቃ ቢዩዝ ተደርጓል ማለት ይቻላል። ጥሩ ነገር አለ ግን መጥፎው እየበዛ መጣ። ለጥሩ ነገር እንጠቀምበት። አንዱን የሚያርምበት፣ አንዱ ለአንዱ የሚያሳውቅበት፣ አንዱን የሚያደንቅበት፣ አንዱን ሂስ ሰጥቶ የሚመልስበት እንጂ ቅስም የሚሰብርበት፣ ስም የሚያጠፋበት፣ የሚገልበት፣ የሚያስፈራራበት ምናምን የሆነ ነውና እባካችሁ ቆም ብለን እናስብ። መቼም ማርክ ዙከንበርግ እንዲህ ማድረጋችንን ቢያቅ ስቅስቅ ብሎ ይሄ መጽሐፍ ቅዱስ ላይ እግዚአብሔር ሰውን በመፍጠሩ የተጸጸተበት ፓርት አለ እና ልክ አይነት ስሜት የሚሰማው ይመስለኛል። ዙከንበርግ ወይኔ ሊል ይችላል ብዬ አሁን ለነገሩ በህግ ደረጃ አንድ እየረቀቀ ያለ ህግ አለ እንደዚህ በፌስቡክ ላይ አሁን እስካሁን በነበረው ላይ አንድ ሰው በአንተ ስም ፌስቡክ ከፍቶ ስምህን እንትን ቢያደርግ ብዙ የሚጠየቅባቸው አንቀጾች ብዙም አልነበሩም። አሁን ግን ህጎች እየረቀቁ ነውና ያኔ ስታደርገው ደግሞ ሌላ ነገር ይከተልሃል ማለት ነው። ፕሮግራም ታዲያ አዲስ ነው።